ያለማንም ድጋፍ በየትኛውም የትግል ታሪክ ተደርጎ በማይታወቅ ሁኔታ በራሳችን ህዝብ መሃል አርሶ አደር መሃል በራሳችን አቅም በራሳችን ተነሳሽነት በአንድ ክላሽ በሁለት ክላሽ በሶስት ክላሽ ተነስተን ዛሬ የምታዩትን ትጥቅ መድረስ ችለናል። ይሄንን ይዘን በመደማመጥ በመነጋገር በመግባባት በመተሳሰብ አቆርቋዦችን የሶሻል ሚዲያ አርበኞችን የብልጽግና የደህንነት መዋቅር ሳይበግረን መደማመጥ ከቻል በጥቂት ጊዜ ውስጥ ተአምር ማሳየት እንችላለን። አብዛኞቹ የትጥቅ ትግሎች እንከን የሚገጥማቸው የመጀመሪያዎቹ ዓመታት ላይ ነው። የመጀመሪያዎቹ ፌዝ ላይ በሚደንቅ ሁኔታ የመጀመሪያውን ፌዝ በጣም በፈጣን በጣም ኩዊክ በሆነ መንገድ አሳክተን ወደ መጨረሻው ፌዝ በመንደርደር ላይ ነው የምንገኘው። የሚቀሩን በተከታታይ ልናከናውናቸው የሚገቡ ስትራቴጂካዊ ማጥቃቶች ናቸው። አገዛዙ አየር ላይ እንደተንሳፈፈ ፊኛ መሰረቱን ነቅለነዋል። ምንም አይነት ህዝባዊ መሰረት የለውም። ምንም አይነት